ምግባር ኑሮት ሃይማኖት ከሌለው ደግሞ የኤንጂኦ ስራ ነው የሚባለው እሱ ደግሞ በነገራችን ላይ እኔ የዘመን ክፉና ደግ የለም ጽድቅ የበዛበትም ያነሰበትም ዘመን የለም ኃጢያት የበዛበትም ያነሰበትም ዘመን የለም አዳም ከገነት ከተባረረ ጊዜ ጀምሮ ሰዎች እንደየአቅማቸው እንደየሚችሉት መጠን ኃጢያት ይሰራሉ ምክንያቱም እንኳን ጽድቅ ኃጢያትን በአቅም ነው መስራው አይደለም እኔ ለምሳሌ ልደባደብ ብላውኔ መደባደብ ኃጢያት ነው በየሰው ለመደባደብ የሚጠይቁ ማሟላት ያለብኝ ነገር አለ ጡንቻ ያስፈልጋል አይን ያስፈልጋል አቅም ያስፈልጋል አንዳንድ ከዚህ በፊት ሰምቶ ይሆናል ተናግሬዋለሁ እኔ አንዳንድ ኃጢያቶች አቅም እያነሰን የቀሩ ኃጢያቶች አሉ ያስኮናል ብለን ሳይሆን አቅም እያነ አሁን ለምን አቅማተን ማለት አቅም እያነሰ የቀሩ ኃጢያቶች አሉ አሁን ሰዎች ኃጢያት ሲሰሩ ወይም ደግሞ ጽድቅ ሲሰሩ ቀድም ወደ ኋላ ስመልስህ እግዚአብሔር ዋጋዬን ይከፍለኛል ብለህ ስታምን ያ ምግባር ይሆናል ምናልባት እኔ ክርስቲያኖቹ ለህይወት ከክርስቲያኖች ውጭ ያላችሁ ደግሞ ለጠቅላላ ዕውቀት እኔ እንደው ምግባር ምንድነው የሚለውን ነገር ለመረዳት እኔ የያዕቆብ መልእክትን ብታነቡ በጣም መክራለሁ እሺ የያዕቆብ የምግባር መልእክት ነው የሚባለው የያዕቆብ መልእክት ከምዕራፍ 5 ምዕራፍ ነው ያለው አምስቱ ሁሉ ምዕራፎቹ ስለ በጎ ነገር ነው የሚያወራው እዛ ላይ ምን ይላል ስለ ሃይማኖት ሲናገር ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ግዝ መጥቀስ ይፈቀዳል በደንብ እንዴ ቋንቋ ዶንኪ እንግሊዝኛ ስለሆነ ይቀበላል እንቀበላለን እና ምግባር የሌለው ሃይማኖት የሞተ ነው ማለት ነው በምሳሌ ሲያስረዳ ምን ብሏል ነፍስ የተለየው ስጋ በድን ይባላል ለምሳሌ አሁን አንተ ሰው የተባልከው ሁለቱ ነገሮች አብረው ስላሉ ነው ትክክል ነፍስና ስጋ ትክክል ነፍስ ብቻውን ስትወጣ ስጋ ቀፎ ይቀራልና ሬሳ ይባላል ለምሳሌ አሁን አንድ ትልቅ የተከበሩ ሰው አሁን ለምሳሌ ፕሬዝዳንት ወይም ደግሞ አንድ ንጉስ ቢሞት እና የንጉሱ ዘበኛ ቢሞት ቀብር ብትሄድ አንተ ሬሳ መጣ የሚባለው ስንት ሬሳ ነው የሚባለው ሁለት ሬሳ ነው ንጉሱ መጣ አይባልም ንጉሱ የሚባሉት ነፍስና ስጋ አብረው እስካሉ ድረስ ነፍስ ከተለየች በኋላ ሬሳ ነው ነፍስን ብቻዋን ስራ አሰራም ስጋን ብቻውን ስራ ይሰራል ሁለቱ አንድ ላይ ሲዋሃዱ የጋራ ስማቸው ሰው ተብሎ ይጠራል ልክ እንደዚህም ሁሉ ነፍስና ስጋ ተዋህደው ሰውን እንደሚያስገኙት ሁሉ ምግባርና ሃይማኖት ደግሞ ሲዋሃዱ ጥሩ አማኝ ያሰኛል ምግባር የሌለው ሃይማኖት የሰይጣን ሃይማኖት ነው ይላል አንድ ምግባር ከሌለው ምክንያቱም ሰይጣን ለማመን ሰይጣንም ያምናል የሚገርም መጽሐፍ ቅዱስ ላይ መቼም ተመልካቹ ብዙ አይነት ስለሆነ መጽሐፍ ቅዱስ